እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችዋ ልጅ ነች። ባይ ዘ ዌይ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ። የት ነበርክ? ሰው ላገኘ ነው ሰው እኮ ከማን ጋር ነበርክ? ምን ይሰራልሻል? ማወቅ ስለሌለብሽ ነው አስፈላጊ አይደል? ለምን እኔ ባቅ ምን ይፈጠራል? ከሰው ጋር ነበርኩ እኮ። ማን ነው ያ ሰው? ያገኘኸው ሰው ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁን ስለሷ አትነግረኝም? አሁንም ልትዋሸኝ ነው? እኔ እንደምታስቢው አይደለም። ልቀቀኝ፣ እንዳትነካኝ አንተ። እንደምታስቢው አይደለም። የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይ ዘ ዌይ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ። እድሜ ልክህን እንደዋሸህ ነው ብሩክ። ያገኘሁበት ምክንያት አለ። እዚህ ሀገር የመጣሁበት ለሌላ ፐርፐዝ ነው። አይ እኔ ነኝ የተጣበቅኩባችሁ አይደለ? ቅመምዬ ለምን እኔ ነኝ የተጣበቅኩባችሁ? ሳትይዘኝ አውራኝ። እንደሱ አይደለም። እሺ ልስማ። ሁሉም ነገር እንደሱ አይደለም። እሺ ልስማ። ካስረዳኝ ያገኘኋት ለአንቺ ብዬ ነው። ወይኔ ኧረ በማርያም ተው። ኧረ ይበቃሃል በእግዚአብሔር። ከዚህ በላይ አታታለለኝም። እሺ ጅል አይደለም። እኔ ለምን አትረጂኝ? ጅል አይደለም እያልኩ እኔ እያታለልኩሽ ምንም እያልኩሽም አይደለም። ወይ ዘንድሮ ገና ብዙ ነገር እንሰማለን፣ ብዙ ነገር እናያለን ማለት ነው። እኔ ግን አንድ ነገር ልጠይቃችሁ፣ የሰው ባል የምትቀሙ ሴቶች ማለት ነው፣ ቆይ ወንድ አጥታችሁ ነው ወይስ እንዴት ነው? የሰውን ትዳር እንዲፈርስ የሰው ባል የምትቀሙ ሴቶች ግን ምን አስባችሁ ነው? ሌላ ወንድ አጥታችሁ ነው ወይስ እንዴት ነው? እኛ ግን አልገባንም። እስኪ የምታውቁ ካላችሁ በኮሜንት አሳውቁን ማለት ነው። መግቢያው ላይ እንደሰማችሁ እንደው ሳታፍር እንደው ትንሽም ሳይዛት ለሃይሚ ቪዲዮ ላከችላት። ብሩኬ ይወደኛል፣ ብሩኬ ያፈቅረኛል ብላ ሰምታችኋል። እኔ ውሸት አይደለም የምናገረው። እንደውም ትንሽ እንደውም ሼም የሚባል ነገር የለም። እንደውም ሼም አይዛትም። እንደውም ትንሽ ትደነግጣለች፣ እንደውም ፌት ትወጣለች አትልም። አረ በጣም 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 አሳፋሪ ሴት ናት ማለት ነው። እና አሁን ላይ ኢትዮጵያ ውስጥ በቃ ይሄን ነው የሞላው። አንደኛ መፋታት፣ ሁለተኛ ደግሞ የሰውን ትዳር አፍርሰው የሰውን ባል የሚቀሙ ሴቶች ናቸው የበዙ ማለት በቃ ልክ እንደ ሃይሚ ማለት ነው። አሁን ሃይሚን አያቸው አይደለም? ሃይሚና ብሩኬ እንዲጣሉ እንዲፋቱ ተለያይተው እንዲኖሩ እያረገች ነው። በመሃላቸው ምን ተፈጠረ? ሰይጣን ተፈጠረ ማለት ነው። እና እንደዚህ የሰው ህይወት የምታበላሹ ሰዎቹ ተለያይተው እንዲኖሩ አይምሮአቸው እንዲያቃወሱ ማረግ የለባችሁም። በተለይ ወንዶች እኮ ይሻላሉ እኮ ከሴት ወንድ ይሻላል። አሁን ላይ የባሰባት ሴት ናት፣ በተለይ ኢትዮጵያ ውስጥ ማለት ነው። እና መቼም በሷ አልተጀመረም አሉ ብዙ እህቶቻችን ማለት እንደዚህ የሰው ትዳር አፍርሰው ባልሽን እኔ ልውሰድ እንደውም ልጅህም የማታሳድግልህ ከሆነ እኔ አሳድግልሃለሁ፣ ችግር የለውም አምጣው እኔ አሳድገዋለሁ ብሎ እንደው ከነ ልጅ የሚያገቡ ሴቶች አሉ። ታዲያ አሁን ለዚች ምን እንደው ምን አይነት መልስ ይሰጣት? እንደው እኔ እንጃ። ግን መቼም አሁንም ቢሆን ብሩኬ አያደርገውም። መቼም ቢሆን ሃይሚም ትቶ ከሌላ ሴት ጋር መቼም አይተኛም ብሩኬ፣ እርግጠኛ ነኝ ማለት መቼም ይሄ ነገር እውነት ይሆናል ብዬ በጭራሽ አላስብም። ውሸት መሆን አለበት። ብሩኬም አያደርገውም። ብሩኬም መቼም አያደርገውም። እና ከእንደዚህ አይነት ነገር ይጠብቀን። ከሃይሚ ውጭ ወደ ውጭ ይላሉ። ስለዚህ ብሩኬን ከሆነ ከሃይሚ ውጭ ወደ ውጭ፣ ሃይሚን ከሆነ ደግሞ ከብሩኬ ውጭ ወደ ውጭ ነው እንጂ ለሴጣን እጅ መስጠት የለባቸውም። እቺ ልጅ ደግሞ ለህግ መቅረብ አለባት። ለህግ መቅረብ አለባት። እናንተ ሴቶች የሃይሚ ደጋፊ ነኝ የምትሉ ሃይሚም የምትወዱዋት ሃይሚም የምታከብሯት እንዳለ መነሳት አለባት። እቺ ልጅ ለህግ መቅረብ አለባት። እንዴት የሰው ትዳር ታፈርሳለች? የሰው ህይወት እንዴት ታበላሻለች? እና ነውር አይደለም እንዴ? ወንድ አጣች እንዴ? ወንድ እኮ ሞልቷል እኮ። እሷ ጥሩ ከሆነች አስተሳሰቧ ጥሩ ከሆነ አህላቋ ጥሩ ከሆነ ወንድ እኮ አልጠፋም። የሰው ትዳር ማፍረስ ጥሩ አይደለም። እና ነጊ ከሃይሚ ጋር አለያይታ ወደሱ ጋር ቢዞር እርግጠኛ ነኝ ብሩኬም አንድ ቀን ውሎም አያድርም ከሷ ጋር ማለት ነው። ስለዚህ የኢትዮጵያ ሴቶች የሰው ትዳር ማፍረስ አቁሙ። ጥሩ አይደለም፣ ለእናንተም ጥሩ አይደለም።
በቃ እናንተም ብጤያችሁ መፈለግ አለባችሁ። ሀይሚና ብሩኬ እንዲለያዩም አታደርጉ። ሀይሚና ብሩኬም ደግሞ መቼም አይለያዩም። እኔ እንገራችሁ ማለት ነው። ሀይሚና ብሩኬ በጭራሽ አይለያዩም። ዝም ብላችሁ ነው ላመላችሁ ደክማላችሁ ማለት ነው። እና ወገኖቼ ቪዲዮን ስታዩት በላይክ በሰብስክራይብ በኮሜንት በሼር ጀምሩት። ላይክናም ሰብስክራይብ ኮሜንት የምታደርጉም ልጆች ከልብ አመሰግናለሁ። አሁንም ቪዲዮ ስታዩ ላይክ ሰብስክራይብ ኮሜንት ማድረጋችሁም እንዳትረሱ። አሁንም ቢሆን ከሀይሚ ጎን መቆም አለባችሁ። እንግዲህ ነገም እናንተ ጋር በርቺ ይደርሳል ማለት ነው። በርቺ እንዳይደርስባችሁ ደግሞ ሴት የሆናችሁ ከሴት ጎን መቆም አለባችሁ። አለዛ ደግሞ ነገም እናንተ ጋር መድረስ ያው አይቀርም ነው። እናንተን ባል ትቀማላችሁ እርግጠኛ ነኝ ማለት ነው። ስለዚህ ሴቶች የኢትዮጵያ ሴቶች ስማ አታጥፉ። ወንድ አልጠፋም፣ ወንድ ሞልተዋል። ስለዚህ የሀይሚ ህይወት እንዲጠፋ ብሩኬን አታሳስቱት ማለት ነው። ሀይሚና ብሩኬ መቼም አይለያዩም። አትልፉ ነው የምንላችሁ። እውነቴ ነው፣ አትልፉ። መጥፋት ጥሩ አይደለም። ስለዚህ ሀይሚ በጣም ነው የተሰማት፣ በጣም ነው የተናደደች። እንደምታዩት ትላንትና የት ነው ያልከው፣ የት ነው ያደርከው ብላ እንደምታዩ ጦርነት አንስተዋል ማለት ነው። በዛም ደግሞ ያው መጣላታቸው አይቀርም። በማን ምክንያት? በሰኪና ምክንያት ማለት ነው። ስለዚህ መቼም ሀይሚና ብሩኬ አይለያዩም። ወገናቸው ብዙ ናቸው፣ ወዳጆቻቸው ብዙ ናቸው። ስለዚህ ቢጣሉም ይታረቃሉ። ይብላኝ የሰው ትዳር የሚያፈርሱ ሴቶች። ስለዚህ ከእንደዚህ አይነት ነገር ተቆጠቡ። የሰው ትዳር አታፍርሱ። ሆዳችሁ የፈረሰና ማለት ነው። አታፍርሱ ነው የምላችሁ። ሀይሚን አታስለቅሷት፣ ሀይሚን አታስከፏት ነው የምላችሁ ማለት ነው። ከሀይሚ ውጭ ወደ ውጭ አሁንም ቢሆን ማለት ነው በሀይሚ ማንም ይደራደር የለም። ሀይሚና ብሩኬ ጉዞ ወደፊት